Hi, welcome to the channel. I'm Pamela, young fashion designer. So in this tutorial, I'm going to show you guys the sleeve, basic sleeve pattern ነው የምናወጣው እጄታ ማለት ነው። ስለዚህ ስቴፕ ባይ ስቴፕ ቱቶሪያል ነው። keep on watching። በምትሰሩበት ወይም በምታዩበት ጊዜ ቅር ያላችሁ ያልገባችሁ ግር ያላችሁ ነገር ካለ ኮሜንት ዳውን ብሎ በተቻለ መጠን እመልሳለሁ። So if you like this video, like, subscribe እና share አድርጉ። So let's get into it. ይህንን ስሊቭ ፓተርን ለመስራት የምንጠቀማቸው ቱሎች በመጀመሪያ ማስመሪያ ይኖረናል። ከዛ ማርከር ወይም ፔንሲል መጠቀም ትችላላችሁ። መቀስ፣ ሜትር እና ላጲስ። እነዚህ ቱሎች ካሉ መጀመር እንችላለን። መውሰድ ያሉብን ልኬቶች ይህንን ስሊቭ ፓተርን ለማውጣት ስሊቭ ሌንግዝ እንለካለን። ስሊቭ ሌንግዛችንን ወይም የእጀታ ርዝመቱን ግን ስንለካ ስላይትሊ ቤንድ ያደረገ መሆን ይኖርበታል። ምክንያቱም በኋላ እጃችንን ስናጥፍና ስንዘረጋ ስሊቭ በጣም እንዳያጥር አራውንድ ሬስት እንወስዳለን። ይህም የኦፕኒንጉ የስሊቭ ኦፕኒንግ ማለት ነው። በመቀጠል አርሞር ከርቫችንን በፍሮንትም በባክም ሜዥር እናደርጋለን። አሁን እንደማሳያችሁ ማለት ነው። አሁን እኔ እዚህ ጋር 18.5 ይሆናል ማለት ነው። አሁን ደግሞ የባኩ ሜዥር እናደርጋለን። ይሄ ደግሞ 19 ይሆናል። በመጀመሪያ ማድረግ ያለብን መሃል ላይ የወረቀታችን መሃል ላይ ፖይንት እናደርጋለን። ይሄም እንደሚድ ፖይንት የምንጠቀምበት ነው በኋላ ወይም ሴንተር ላይናችን የሚሆን ነው። እሱን እናሰምራለን። የወረቀታችሁ ዊድዝ ከፍሮንት እና ባክ አርምሆል ሰርከምፈረንስ ሊበልጥ ይገባል። ምክንያቱም እሱን ስለምናስቀምጥበት። እዚህ ጋር 2 ሴንቲሜትር እየወረድኩ ነው። በኋላ ሲም አላውንስ ስለምንሰጠው ለሲም አላውንስ ትርፍ ሴንቲሜትር እንዲኖረን ነው ከላይ። በመቀጠል የምንሰራው ከኤ ፖይንታችን ወይም ደግሞ ከመሃል ፖይንታችን በሲካፈል ለ10 ያክል እንወርዳለን። ይሄን የስሊቭ ካፕ የምንለውን ፖይንት እንድናገኝበት ነው። ስትሬት ላይን ለማስመር በሁሉም ሳይድ በቀኝም በግራም በሴንተርም በኩል የመጣለንም በሲካፈል ለ10 እሱን እናሰምራለን። በመቀጠል የምንሰራው የስሊቭ ሌንግዛችንን ቅድም ቤንድ አርገን የለካነውን የስሊቭ ሌንግዝ እዚህ ጋር እናስቀምጣለን። ከኤ ጀምሮ አሁን እስከማድርገው ድረስ ያለው ሙሉ ቁመቱ የስሊቭ ሌንግዛችን ነው። ከዛ ሴንተር ላይኑን ይዘን በግራ በኩል ያለውን ፍሮንት፣ በቀኝ በኩል ያለውን ደግሞ ባክ እንለዋለን። ከዛ ኤ ፖይንትን ከበስት ኦቨርቲን ካገኘንበት ላይን ጋር ኮኔክት እናደርጋለን። ኮኔክት ስናደርግ የምንጠቀመው ሜዠርመንት ቅድም ያገኘነው ፍሮንት አርምሆል ሰርከምፈረንስ ነው። የኔ 18.5 ነበር። 18.5 በባክ በኩል ደግሞ 19 ስለነበር 19ን ማርክ አደርጋለሁ። ፍሮንት አርምሆል ሰርከምፈረንሳችንን በስላንት ላይን ካስቀመጥነው በኋላ ለሁለት እናካፍለዋለን። ሚድ ፖይንት እንፈልጋለን ማለት ነው። ከዛ ደግሞ የሚድ ፖይንቱን ሌላ ሚድ ፖይንት እንፈልግለታለን። በዛኛውም ሳይድ እንደዛው። ስለዚህ ባንዱ ስላንት ላይን ወይም ፍሮንት አርምሆል ሰርከምፈረንስ ባገኘነው ላይን ላይ 3 ፖይንቶችን እናስቀምጣለን። ስለዚህ የመጀመሪያውን ይሄኛውን ፖይንት ተጠቅመን ወደ ታች 0.5 ዝቅ እንላለን። ከሶስተኛው ፖይንት ደግሞ 0.75 ከፍ እንላለን። የመሃሉን ግን ምንም ነገር አንነካውም፣ እንተወዋለን። አሁንም ለባካችን ለሁለት እናካፍላለን። የኔ 19 ነበር። 19 ለሁለት ያካፈልነውን ደግሞ ለሁለት ድጋሚ ለሁለት እናካፍለዋለን። በዛኛውም ሳይድ እንደዚሁ ለሁለት እናካፍለዋለን። ስለዚህ በአንዱ ላይን ላይ 3 የተለያዩ ፖይንቶችን እናገኛለን ማለት ነው። ከዛ የመጀመሪያውን
ተጠቅመን አንድ ወደ ላይ ከፍ እንላለን 1 ሴንቲሜትር መሀለኛውን እንዘልና ሶስተኛው ላይ 0.5 ወደ ታች ዝቅ እንላለን። ከዛ ወዲያ በከርቭ ነው የምናገናኘው። በከርቭ ሲገናኝ እንደዚህ አይነት ይመጣል ማለት ነው። በከርቭ ስታገናኙ ከኤ ፖይንት ጀምራችሁ ወደ አንድ ወደ ላይ ወደ ወጣንበት ከዛ ወዲያ በሁለተኛው ፖይንት መሃል ማለፍ አለበት። ከዛ በሁለተኛው ፖይንት መሃል ካለፈ ወዲያ በታች በኩል ይገባል ማለት ነው። ስሊቫችን እንደዚህ መሰለ ይሆናል። በዚህኛውም ሳይድ እንደዚሁ ቅድም ያደረግነውን እንደግማለን። በመቀጠል የስሊቫችን የመጨረሻው ኦፕኒንግ ጋር እንሄድና ቅድም ያገኘነውን አራውንድ ዌስት እጀታው ጋር ያለውን የወሰነውን ሴንቲሜትር ለሁለት እናካፍላለን። ስለዚህ ግማሹን በፍሮንት በኩል ግማሹን ደግሞ በባክ በኩል እናደርጋለን ማለት ነው። ማይን ወዝ 18 ስለዚህ 9 በፍሮንት 9 ደግሞ በባክ እናደርጋለን። ከዛ ወዲያ ኮኔክት እናደርጋለን። እዛ ጋር ባካችን ያለቀበትን የባካችን አርም ሰርከምፈረንስ ያለቀበትን ከኦፕኒንጉ ጋር እዚህ ጋር ደግሞ የፍሮንታችን አርም ሰርከምፈረንስ ያለቀበትን ከኦፕኒንጉ ጋር አሁን ስሊቫችን ወደ ቅርጹ በደንብ እየመጣ ነው። ስለዚህ this is basic sleeve የምንለው ምንም አይነት አልተሬሽን እና ዲዛይን ሳይጨመርበት ቤዚክ ስሊቭ ይሄን ይመስላል። ቅድም እንዳልኳችሁ ኢማላንስ ወይም ደግሞ ለስፌት የሚሰጥ ትርፍ ሴንቲሜትር እንጨምርበታለን። ይሄ ጨመር ካለውት 1 ሴንቲሜትር ነው። ከሁሉም 1 ሴንቲሜትር ትሰጡታላችሁ። ከሁሉም ሳይድ 1 ሴንቲሜትር ስትወጡ በቀይ ማርክ የተደረገው ከሱ ፖይንት ይዛችሁ ነው አንዳንድ ወደ ላይ የምትወጡት። ከዚህኛውም ሳይድ 1 ሴንቲሜትር ወደ ውጭ እንወጣለን በግራ በኩል ማለት ነው። ወደ ታች ግን 2 ሴንቲሜትር ነው የሰጠሁት። ይሄም ስለሆነ 2 ሴንቲሜትር ታጥፎም ሊሰፋ የሚችል አይነት ስለሚሆን 2 ሴንቲሜትር ይሆናል። ወደ ቀኝ 1 ሴንቲሜትር ከዛ እነዚህን በማስመሪያ ማገናኘት ነው። ግማሹን በስትሬት ማስመሪያ ግማሹን ደግሞ በከርቭ ማለት ነው። ከርቭ ላይ ሲማላውን ስትሰጡት በመጀመሪያ ትክክለኛውን የመጀመሪያውን ላይን በከርቭ ማስመሪያ ካገኛችሁት በኋላ ከዛ እሱን ከፍ ማድረግ ይሻላል። አሁን እዚህ ጋር እያደረኩ እንዳለው ያለሁት በመጀመሪያ እሱን አገኘሁት። ከዛ ከፍ ሲል ትክክለኛ ከሱ ብዙ ያልተለየ ከርቭ ሌላ አይነት እንዳይሆን ማለት ነው። የመጨረሻ ስሊቫችን እንደዚህ ነው። this is a basic sleeve። ይሄንን ስሊቭ ፓተርን ተጠቅመን በጣም ብዙ አልተሬሽኖችን መስራት እንችላለን። በጣም ብዙ አይነት ስሊቭ ፓተርኖችን ከዚህ ቤዚክ ስሊቭ ማውጣት እንችላለን። ጥያቄ ካላችሁ ያልተረዳችሁት ነገር ካለ ወይም ግር ያላችሁ ነገር ካለ ኮሜንት ዳውን ብለው መመለስ ያሉብኝ ነገሮች I will answer. Thank you for watching.